በሲኦልና በእሳቱ ባህር መካከል ትልቅ ልዩነት እንዳለ መረዳት አለባችሁ። ሲኦል ሙሉ በሙሉ እሳት አይደለም። ሰይጣን በሲኦል ውስጥ ይገዛል። አጋንንትም በሲኦል ውስጥ አሉ። መጽሐፍ ቅዱስ አሰቃዮች ብሎ ይጠራቸዋል። ስለዚህ ወደ ሲኦል የተጣሉ ሁሉ በሲኦል ክፉ ኃይሎች ይሰቃያሉ። ሲኦል የተኮነኑ ወይ ደግሞ በክርስቶስ ኢየሱስ ያላመኑ ሰዎች ቦታ ነው። በሰይጣናዊ ኃይሎች የሚገዛም ስፍራ ነው። ነገር ግን እስካሁን ማንም በእሳቱ ባህር ውስጥ የለም። እሱ ለተረገሙ ወይ ደግሞ ለተኮነኑ ሰዎች የመጨረሻ መድረሻ ነው። ለሰይጣንና በሰይጣን ስር ለሚሰሩ ለመላእክቱ የተዘጋጀ ስፍራ ነበር። በሚያሳዝን ሁኔታ ግን ክርስቶስን የማይቀበሉ ሁሉ ወደ እሳቱ ባህር ይጣላሉ። መጽሐፍ ቅዱስ ሲናገር ሲኦል ራሱ ወደ እሳት ባህር ይጣላል፣ ሞትም እንዲሁ ወደ እሳት ባህር ይጣላል። ምክንያቱም ሞት የእግዚአብሔር ጠላት ነውና። አንዳንዶች ሞትን የፈጠረው እግዚአብሔር ነው ይላሉ። ግን አይደለም፣ ሞት ጠላት ነው። ሞት በእውነቱ መልአክ ነው። ይህንን ያውቁ ነበር? በሉሲፈር ስር የሚሰራ መልአክ ነው። እሱ መልአክ ነው። ከእርግማኑ ጋር አብሮ ይሮጣል። ስለዚህ ዲያብሎስ የሞት ስልጣንና አቅም ነበረው። ነገር ግን በኢየሱስ ክርስቶስ ተሸነፈ። ታዲያ ለምን አሁን እየሆነ ነው? ምክንያቱም ያ የሞት መልአክ አሁንም ያንን ፍርሃት ተሸክሞ እየዞረ ነው። ሰዎችንም ያጠፋል። ስለዚህ መጽሐፍ ቅዱስ የመጨረሻው የሚጠፋው ጠላት ሞት ነው ይላል። ምክንያቱም ያ መልአክ እርግማኑን ተጠቅሞ ለማጥፋት እድል ያገኛል።